ጭንቅላቱ ሙሉ በሙሉ ተቆርጦ በሕይወት ስለኖረው ተአምረኛ ዶሮ ሰምተው ይሆን? በ1945 አንድ ገበሬ ከሚያርባቸው ዶሮዎች ውስጥ 40 ያህል ዶሮዎችን አርዶ ጭንቅላታቸውንም ቆርጦ ይጥለዋል። ነገር ግን ታይቶ በማይታወቅና በሚያስደንቅ ሁኔታ አንድ ዶሮ ከታረዱት ውስጥ ያለ ጭንቅላት በሕይወት ቆሞ ሲራመድ ተመለከተ። በዚህ የተደነቀው ገበሬ ዶሮውን ወደ ቤቱ ወስዶ መንከባከብ ጀመረ። ማይክ ብሎም ስም አወጣለት። ማይክ ተአምረኛው ዶሮ። ዶሮው ምግብ መመገብ ስለማይችል ገበሬው ምግብ እና ውሃ በጠብታ መልክ ይሰጠው ነበር። የማይክ ተአምር በዓለም ዘንድ ተሰማ። በዚህም ገበሬው ዶሮውን ወደ ሰርከስ ትርኢት ማሳያ ወሰደው። በዛም ማይክ ለሰዎች ትርኢት ማሳየት ጀመረ። ሰዎች ጭንቅላት የሌለው ዶሮ በሕይወት ቆሞ ሲንቀሳቀስ ለማየት ከየቦታው መጉረፍ ጀመሩ። ማይክም በዓለም ዙሪያ እየተዘዋወረ ትርኢቱን ማሳየት ቀጠለ። በዚህ ምክንያት ገበሬው እጅግ ብዙ ገንዘብ ማግኘት ጀመረ። በ1947 ማይክ ትርኢቱን ለማሳየት ዝግጅት ላይ በነበረበት ሆቴል ውስጥ በድንገት ሞተ። አሁን ላይ ማይክ በስሙ ሐውልት ቆሞለታል።